ኢትዮ ኒውስ ቲዩብ በደህና መጡ። ዛሬ በኢትዮጵያ መድረክ ላይ አዲስ አስደሳች ዜና አለን። በትግራይ ክልል ውስጥ አዲስ ፓርቲ ዲሞክራሲያዊ ስምረት ትግራይ ረዳ ቡድን ፓርቲ ጊዜያዊ መዝገበ ፍቃድ አግኝቷል። ይህ ለክልሉና ለኢትዮጵያ ፖለቲካ ምን ማለት ይሁን? ዝርዝሩን እንመልከት። የቲክቫ ዘገባ ኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ባጭሩ ስምረት ግንቦት 18 2017 ዓ.ም ጊዜያዊ መዝገበ ፍቃድ ሰጥቷል። ምርጫ ቦርዱ በይፋ ያወጣው መግለጫ እንደሚያመለክተው ይህ ፍቃድ በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ተሰጥቷል። የምርጫ ቦርድ በይፋ ያወጣው መግለጫ እንደሚያመለክተው ይህ ፍቃድ በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ተሰጥቷል። እንደ አዲስ ስታንዳርድ ዘገባ የስምረት በትግራይ ክልል ውስጥ ዲሞክራሲያዊ ተሳትፎን ለማሳደግ አዲስ የፖለቲካ አማራጭ ለመፍጠር ያለመ ነው። በተጨማሪም የኢትዮጵያ ኒውስ ኤጀንሲ መረጃ ፓርቲው ህዝብን ድምጽ ለማሳደግ በክልል ውስጥ ያለውን ፖለቲካ መረጋጋት ለማምጣት ቁርጠኛ ነው። የስምረት ፓርቲ አባልና የትግራይ ምግብ መድኃኒት ጤና ተቋማት ቁጥጥር ባለስልጣን ዋና ዲሬክተር አቶ ጣዕመ ረዶ ለቲክቫ ኢትዮጵያ በሰጡት ቃለ መጠይቅ ፓርቲውን ቀጣይ እቅድ ገልጸዋል። እንስማው። አዎ ዛሬ ጊዜያዊ እውቅና ተሰጥቶናል። ይህ ማለት በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን ማለት ነው። ከጠቅላላ ጉባኤው በኋላ ህገ ደንቡ፣ ፕሮግራሙ፣ ሌሎች ነገሮች መቀየር ካለባቸው ሊቀየሩ ይችላሉ። አቶ ጣዕመ በተጨማሪም ስለ አባልነት መስፈርቶች እንዲህ ብለዋል። ለአባልነት ቢያንስ 4000 ሰዎች ያስፈልጋሉ። እነሱን አሰባስበን እናስገባለን። ከዛ በላይ ሊሆን ይችላል፣ ግን ዝቅተኛው 4000። ይሄ የምርጫ ቦርድ መስፈርት መሰረት ለፓርቲ ሙሉ ምዝገባ መፈጸም ያለበት ወሳኝ እርምጃ። በተጨማሪም እንደ ትግራይ ቲቪ ዘገባ ፓርቲ በክልል ውስጥ ያሉ የህዝብ ውይይቶችን በማካሄድ የአባላት ስብስብ ለማፋጠን እየሰራ ነው። ስምረት ፓርቲ በሚቀጥሉ 3 ወራት ውስጥ ጠቅላላ ጉባኤ ለማድረግ እየተዘጋጀ ነው። በዚህ ጉባኤ ላይ የፓርቲው ህገ ደንብ፣ ፕሮግራም፣ ሌሎች መዋቅራዊ ጉዳዮች ሊሻሻሉ ይችላሉ። እንደ አቶ ጣዕመ ገለጻ ፓርቲው በህዝብ ውይይቶችን በማካሄድ ፕሮግራሞቹን ለህዝብ ይፋ ከህዝቡ ጋር አስተያየቶችን ለመሰብሰብ እየተሰራ ነው። በተጨማሪም አድዋ ቲቪ ዘገባ ፓርቲው በትግራይ ክልል ውስጥ ያሉ ወጣቶችን፣ ሴቶችን፣ ሌሎች ማህበረሰብ ክፍሎችን በፖለቲካ ሂደት ውስጥ ለማሳተፍ ቅድሚያ መስጠት ተነግሯል። ይህ በተለይ በክልል ውስጥ ያለውን የፖለቲካ ተሳትፎ ለማሳደግ አስፈላጊ እርምጃ ነው። ዲሞክራሲያዊ ስምረት ትግራይ መቋቋሙ ለኢትዮጵያ ፖለቲካ ምን ማለት ይሁን? እንደኛ እይታ ይህ የፖለቲካ ፓርቲ ትግራይ ክልል ውስጥ አዲስ የፖለቲካ አማራጭ መሆን የህዝቡን ድምጽ ለማሳደግ እና የዲሞክራሲያዊ ሂደቶችን ለማጠናከር አስተዋጽኦ ሊያደርግ ይችላል። በተለይ በትግራይ ክልል ውስጥ ካለው ፖለቲካዊ፣ ማህበራዊ ሁኔታ አንጻር ይህ ፖለቲካ ፓርቲ አካባቢያዊ ጉዳዮችን የህዝቡን ፍላጎት ሊያንጸባርቅ ይችላል። በትግራይ ክልል ያለው የፖለቲካ ሁኔታ በቅርብ ዓመታት ውስጥ ውስብስብና ፈታኝ ነበር። እንደ ፋና ብሮድካስቲንግ ዘገባ እንደ ስምረት ያሉ አዳዲስ ፓርቲዎች በክልል ውስጥ ያለውን የፖለቲካ ክፍተት በመሙላት የህዝብና ተሳትፎን ለማሳደግ እየሰሩ ነው። የክልሉ የጸጥታና የኢኮኖሚ ፈተናዎች አንዱ የፓርቲ ከፍተኛ ፈተና ሊሆኑ ይችላል። ስምረት ፓርቲ በትግራይና በኢትዮጵያ ፖለቲካ ውስጥ አዲስ ተስፋ ሊያመጣ ይችላል። በተለይ የህዝብን ተሳትፎ በማሳደግና የፓርቲው ስኬት አባላት መሰብሰብ፣ በጠንካራ ፕሮግራም አዘጋጅና በህዝብ ድጋፍ ላይ የተመሰረተ ይሆን። ይህ ዲሞክራሲያዊ ስምረት ትግራይ ጉዞ ገና መጀመሩ ነው። የፓርቲው ቀጣይ እንቅስቃሴዎችን፣ ጠቅላላ ጉባኤውና የፕሮግራም ማስታወቂያን በቅርበት እንከታተላለን። ለተጨማሪ ዜናዎች፣ ትንታኔዎች ከኤንኢቲ ጋር ይቆዩ። ይህን ቪዲዮ ከወደዱ ላይክ፣ ለጓደኞች ሼር እና ሰብስክራይብ ያድርጉ። ስለ ስምረት ፓርቲ ምን ያስባሉ? አስተያየቶቻችሁን ኮሜንት ላይ ጻፉ። እስከሚቀጥለው ቪዲዮ ድረስ